ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ የምናየው የታካሚን ክብደት በመጠቀም እንዴት የመድኃኒትን መጠን ኳልኩሌት ማድረግ እንችላለን የሚለውን ይሆናል። ይህ ስሌት እድሜን በመጠቀም ህጻናት የሚወስዱት የመድኃኒት መጠን ከማስላት የተሻለ ነው። ምክንያቱም ተመሳሳይ እድሜ ያላቸው ህጻናት ምናልባት የተለየ ክብደት ሊኖራቸው ስለሚችል ማለት ነው። በመሆኑም የታካሚን ክብደት በመጠቀም ታካሚው የሚወስደውን የመድኃኒት መጠን ካልኩሌት ማድረግ ከሌሎች ማለትም እድሜን በመጠቀም ከምናሰላው መድኃኒት መጠን የተሻለ ነው ማለት ነው። ስለዚህም ወደ ፎርሙላው ስንመለከት ቶታል ዴይሊ ዶዝ ወይም በቀን ውስጥ ሊወስደው የሚገባው የመድኃኒት መጠን ኢዝ ኢኳል ቱ ዌት ኢን ኪሎግራም ወይም የታካሚው ክብደት በኪሎግራም ሲባዛ የታዘዘለት የመድኃኒት መጠን ሚሊግራም ፐር ኬጂ እናባዛለን ማለት ነው። ወደ ምሳሌው ስንመጣ ለምሳሌ ስክሪኑ ላይ እንደምትመለከቱት አንድ ታካሚ ክብደቱ 130 ፓውንድ ነው። የታዘዘለት የመድኃኒት መጠን 5 ሚሊግራም ፐር ኬጂ ነው። ስለዚህ ምን ያህል መጠን መድኃኒት በቀን ውስጥ መውሰድ አለበት የሚለውን ኳልኩሌት ለማድረግ በመጀመሪያ በክብደቱ በፓውንድ ስለሆነ የተሰጠው ወደ ኪሎግራም መቀየር አለብን። አንድ ፓውንድ 2.2 ኪሎግራም ነው። ይህንም ለማግኘት 130 ፓውንድ ሲካፈል 2.2 ኪሎግራም ኢዝ ኢኳል ቱ 59.1 ኪሎግራም እናገኛለን ማለት ነው፣ ክብደቱን ማለት ነው። ስለዚህ ዴይሊ ዶዝ ለማግኘት ይህን ኪሎግራም ያገኘነውን የፔሸንቱን ዌት 59.1 ኪሎግራምን በፕሪስክራይብ በተደረገው 5 ሚሊግራም ፐር ኬጂ እናባዛለን ማለት ነው። በዚህም መሰረት የምናገኘው 295.5 ሚሊግራም ወይም ኒርሊ 300 ሚሊግራም ለዚህ ታካሚ እንሰጣለን ማለት ነው። አመሰግናለሁ።